ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬ ማስቃኛችሁ ያላለቀ ፍቅር ላይ የከማልን ገጸ ባህሪ ተላብሶ ስለሚተውነው ይሆናል። ከማል ትክክለኛ ስሙ ቡራክ ኦዚሲያየቭ ሲሆን የተወለደው እንደ አውሮፓውያን አቆጣጠር በ1984 በቱርክ ዋና ከተማ ኢስታንቡል ውስጥ ነው። አሁን እድሜው 35 ዓመቱ ነው። ስራው ደግሞ ተዋናይና ሞዴል ፕሮዲዩሰር ሲሆን የትምህርት ደረጃ በስነ ጥበብ የተመረቀ ሲሆን ትወናን የጀመረው በ22 ዓመቱ ነው። በ2003 የቱርክ ምርጥ ሞዴል በመባል ተሸልሟል። በ2005 የዓለማችን ምርጥ ሞዴል በመባል የተሸለመ ሲሆን ከትወናና ከሞዴሊንግ በተጨማሪ የተዋጣለት ነጋዴም ነው። ኢስታንቡል ቮሊቦል ዶናር የተሰኘ ምግብ ቤት አለው። ቱርክ ውስጥ ከፍተኛ ተከፋይ ከሚባሉት በአምስተኛ ደረጃ ይመደባል። ሃይማኖቱ ሙስሊም ሲሆን ስራው ደግሞ ሞዴሊንግ፣ ነጋዴ፣ ፕሮዲዩሰር፣ ተዋናይም ነው። አሁን ደግሞ ወደ ፍቅር ህይወቱ ልውሰዳችሁ። ከማል ከሁለት ሴቶች ጋር የፍቅር ግንኙነት የጀመረ ሲሆን የመጀመሪያዋ ፍቅረኛው ዘይነብ ስትሆን ዘይነብ ተዋናይም ናት። ከ4 ዓመት የፍቅር ቆይታ በኋላ ማለትም ከ5 ዓመት በኋላ ተለያይተዋል። ሁለተኛዋ ደግሞ ፈሪያ ኢቫንጂ ትባላለች። እሷም ተዋናይም ናት። ከፈሪያ በ2017 የተጋቡ ሲሆን አንድ ወንድ ልጅም አፍርተዋል። ቡራክ በኢንስታግራም ከ18 ሚሊዮን የበለጠ ተከታዮችም አሉት። በተከታዮቹ ብዛት ከቱርክ ተዋናዮች አንደኛ ደረጃውን ይዟል። እስካሁን ከ15 በላይ ሽልማቶችን ተሸልሟል። ከፈሪያም ጋር ከሚስቱ ጋርም አሪፍ ፊልምስ ተውኗል ማለት ነው። አዚጋ ገና ታገቢኛለሽ ወይ ብሎ ሲጠይቃት እሷም አዎ በማለት ነበር የጨዋት። በጣም ደስ የሚሉ ሁለት ጥንዶች ናቸው። ፈሪያ ከ10 ሚሊዮን የበለጠ ፎሎወሮች አሏት። እሱ ደግሞ ከ15 የበለጠ